ስለ መውለድ ነበር ያስተማረውና ስለ እመቤታችን እንዴት እንደተወለደች ኢያቄምና ሐና ራሱ ቆይተው እንደወለዷት የስለት ልጅ እንደሆነች እሱን አስተማረና በቃ ልጅ ከወለዳችሁ እንደውም ሶሊያና በሏት ምናምን አለ። የዛኔ አንድ ጓደኛዬ ከፊቴ ቁጭ ብላለችና ዞራለችና ነፂ ሴት ከወለድሽ ሶሊያና ትያታለሻለች። አንደኛው እንዲያውም ሴት ልጅ ከወለድሽ ቅድም እንደተማርነው ሶሊያና ብለሽ ትጠሪያታለሽ አለቻት። ቆንጆ ስም ነው፣ ጨረቃችን ማለት ነው። የእመቤታችን ሌላ ስሟ ነው። እየመሸም ስለነበር 2 ሰዓት ምናምን ይሆናል። በሩን ዘጋግተን ወጣንና በረንዳው ላይ ቆመናል። በረንዳው ላይ ስንቆም የነበርነው 12 ወይ 13 ከሱ ጋር ሰዎች ነን። ሌሎቹ እንዳለ ሄደዋል። ጨርሰን ቻው ተባብለን ምናምን ከዛ አንድ በጣም ጥሩ ሰው አለ፣ በጣም የሚወደኝ በጣም መልካም ሰው። በዚህ አጋጣሚ ላመሰግነው ወዳለሁ። እሱ ነው የጀመረው። ይቅርታ ሁላችሁም፣ መምህር ሄኖክ አንድ ነገር ልነግርህ እፈልጋለሁ። በእመቤታችን ልደት ጊዜ ሰዎች ስለት ይሳላሉ ለካ። እኔም አላውቅም። ከዛ ስለ አዎ ይሳላሉ አለው። እኔ ዛሬ ለአንድ እህቴ መሳል እፈልጋለሁ አለ። እኔ ለእመቤታችን በዛሬው በልደቷ ቀን የምሳለው ለእኔ ሳይሆን ለአንዲት እህቴ ነው። የዛሬ ዓመት የልቧን ሐሳብ ብትሞላላትና በምልጃዋ ልጅ ብትሰጣት በግ አመጣለሁ ብሎ ጀመረ። ዞር ብዬ ነው ያየሁት። እኔ እንደሆን ሁሉም ያውቃል። እዛ ጋር 12 ነን እንግዲህ ምልህ ጥሩ ሰዎች በጣም እንግባባ። አብሬ ቆም ያለው በቃ እሱ ሲናገር ድንግጥ ነው ያልኩት። ምክንያቱም አላሰብኩትም ለእኔ ይጸልይልኛል ብዬ በጭራሽ አላሰብኩም። ሲል ባለቤቱ ነበረች፣ ተከተለችው። የዛሬ ዓመት ልጅ ብትሰጣት እንዲያደርጋለሁ። ሌላው ቀጠለ። እኔም እነሱ ያሉትን እመቤቴ በምልጃዋ ብታሳካላት ምን አለፋችሁ ሁሉም ተራ በተራ በእንባ እየታጠበ ስለ አንዲት ወጣት ልጅ ማግኘት ስዕለት መሳል ጀመረ። ለነፂ ልጅ ከተሰጣት እኔም እንደዚህ ያደርጋሉ እያለ ሁሉም ተሳለ። ከዛ እኔና መምህር ሄኖክ ቀረን። ከዛ እኔ በቃ እያለቀስኩ ነበረ። የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለ7 ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልብ አድርጉ፣ የጀርመን ሐኪሞች 5 ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። ማለት ያለብኝን ራሱ አላቅም። መሳል ነው ያለብኝ ምንድነው ምላቸው ሰዎችን እንደውላ ሰው ተስሎ በጣም ደስ ብሎኛል። በቃ እኔ እመቤታችን አንድ ልጅ ከሰጠችኝ የዛሬ ዓመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኩኝ። የመጨረሻዋ ተናጋሪ ሁሉም ሰው የተሳለላት ወጣት ነፃነት ነበረች። ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው፣ ባይሳካ እንኳን አይቆጨኝም። እኔን እንዳሰባችሁ እመቤቴ ታስባችሁ፣ እስከ ዛሬም ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔንም ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ ብላ በእንባ ተሳለች። መምህር ሄኖክ ደነገጠ። የምናገረው ነገር ቸገረኝ። አዳራሽ ውስጥ በነበረው ጉባኤ ላይ የሰጠሁትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ ሆድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እኔ አልሳልልሽም አለኝ። እኔ ስለት ሳይሆን እኔ ቃል እገባልሻለሁ የሆነ ነገር አለኝ። እመቤታችን በስደቷ ጊዜ ጌታን ስታጠባ ደንግጣ ወተቷ የፈሰሰበት ቦታ አለና እሱ አፈራለኝ፣ እሱን ይዤልሽ እመጣለሁ ወይስ ለሰው ልክልሻለሁ አለኝ። እንዴት ደስ እንዳለኝ ልነግርህ አልችልም። ወይ ጉድ ብዬ እኛም ተስለን ተሳስመን በቃ ደስ ብሎን አለቃቅሰን እግዚአብሔር እንባን ይሰማል በእንባ ጸልይ ምናምን ብሎ መክሮኝ እሱም ተለያየን እና ያንን ሳምንት እየተገናኘን ብዙ ትምህርት አስተማረን። 1 ሳምንት ስለቆየኛ ጋር ማለት ነው። ሁላችን ተለያየን። ዋትስአፕ ላይ የቅዱስ ማርቆስ ግሩፕ ባለን እዛው። ከዛ በቃ እኔ ጻፍኩኝ ማታውኑ ሁላችሁም ልብ ውስጥ እንደነበርኩ አላቅም፣ እውነትም አላቅም። እንደዚህ ሰው ልብ ውስጥ እንደነበርኩ አላቅም። ሰው እንደሚያስብልኝም እንደሚጸልይልኝም ከእግዚአብሔር ጋር እንደሚያወራም አላቅም። እና ባይሳካ እንኳን ችግር የለውም፣ ግን በሁላችሁም ልብ ውስጥ እግዚአብሔር የከተተኝ ልክ እንደሰጠኝ ነው የምቆጥረው ብዬ ጻፍኩኝ። ከዛ በቃ ላይፍ ቀጠለ ማለት ነው። ያ የሆነው ምንድነው? ግንቦት 1 ነው። ግንቦት 1፣ ሰኔ 1፣ ሐምሌ አለፈ 2 ወር ማለት ነው። ነሐሴ ላይ አረገዝኩ። በጣም የሚደንቅ ነው። እምነቱን አከልሽ